ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የሚዲያችን ቤተሰቦች እንደተለመደው አዳዲስና ያልተሰሙ ሰበር መረጃዎችን ይዘን መጥተናል። በዚህ ሰዓት የመረጃ ጊዜ ሁለት ሰበር ዜናዎችን ወደ እናንተ እናደርሳለን። ከ200 በላይ መንገደኞችን አሳፍሮ የነበረው አውሮፕላን መከስከሱ ተሰምቷል። በሌላኛው የአስቸኳይ ጊዜ አዋጅ መታወጁ ተገልጿል። እነዚህንና ሌሎች መረጃዎችን በዝርዝር እንነግራችኋለን። እስከ ፍጻሜው አብራችሁ ተቆዩ ዘንድ ግብዣችን ነው። ለቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። ይህንን ቪዲዮ ላይክ በማድረግ ይጀምሩ። አሁን በቀጥታ ወደ መረጃዎቹ እናመራለን። በቅድሚያ ምክር ቤቱ የአቶ ተስፋዬ ነዋይን የምርጫ ቦርድ ምክትል ዋና ሰብሳቢ ሹመትን አጸደቀ። የሕዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው መደበኛ ስብሰባው የቀረበለትን የአቶ ተስፋዬ ነዋይ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ዋና ሰብሳቢነት ሹመትን በአብላጫ ድምፅ አጽድቋል። ቀደም ሲል የብሔራዊ ምርጫ ቦርድ ስራ አመራር ቦርድ መልማይ ኮሚቴ ተቋቁሞ 6 የመጨረሻ እጩዎችን ይፋ ማድረጉ ይታወሳል። ከቀረቡት 6 እጩዎች 3ቱ በጠቅላይ ሚኒስትር አብይ አህመድ ይሁንታን አግኝተው ምክር ቤቱ ሹመታቸውን እንዲያጸድቅላቸው የቀረቡ ሲሆን ከእጩዎቹ ውስጥ አቶ ተስፋዬ ነዋይ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ዋና ሰብሳቢ እንዲሆኑ ምክር ቤቱ ሹመታቸውን አጽድቋል። ወደ ቀጣዩ ሰበር መረጃ ስናመራ 242 መንገደኞችን አሳፍሮ የነበረው የህንድ አውሮፕላን መከስከሱ ተሰማም። 242 ሰዎችን ከአህመድ አባድ አሳፍሮ ወደ ለንደን በመብረር ላይ የነበረው የህንድ አውሮፕላን በዛሬው ዕለት ተከስክሷል። ቦይንግ 787-8 የሚል ስያሜ ያለው አውሮፕላኑ በምዕራብ ህንድ አህመዳባድ አውሮፕላን ማረፊያ ምድር እንደለቀቀ በቅጽበት መከስከሱን ቢቢሲ ዘግቧል። በአደጋው አውሮፕላኑ በእሳት ተያይዞ ሲቃጠል የሚያሳዩ ምስሎችን በማህበራዊ ሚዲያ ላይ የወጡ ሲሆን እስካሁን የደረሰውን ጉዳት በሚመለከት በዝርዝር ያወጣ መረጃ አለመኖሩን ዘገባው አመላክቷል። በሎስ አንጀለስ የተፈጠረውን ውጥረት ተከትሎ የአስቸኳይ ጊዜ አዋጅ መታወጁ ተሰማ። በታላቁ አሜሪካ ግዛት በሆነችው ሎስ አንጀለስ የሰዓት እላፊ አዋጅ ታውጇል። በአሜሪካ ትልቋ ከተማ በካሊፎርኒያ ሎስ አንጀለስ ከተማ የሰዓት እላፊ አዋጅ መታወጁ ተረጋግጧል። በስደተኞች ተቃውሞ መናት ከጀመረች 5ኛ ቀኗን ያስቆጠረችው ሎስ አንጀለስ በትራምፕ መንግስት ላይ ከባድ ተቃውሞን እያሰማች ትገኛለች። ከተማዋ የበርካታ ሀገር ስደተኞች መገኛ መሆኗም ተቃውሞውን የከፋ አድርጎታል። ለመቆጣጠርም አደገኛ ሆኗል ነው የተባለው። አሜሪካም ስደተኞችን ከማስወጣት ጋር ተያይዞ በተነሳው ተቃውሞ ወደ ኢራቅና ሶሪያ ከላከቻቸው የበለጡ ወታደሮችን ሎስ አንጀለስ ላይ አሰማርታለች ተብሏል። ቢቢሲ ኒውስ እንደዘገበው ወደ 4800 የሚጠጉ የብሔራዊ ጥበቃና የዩኤስ የባህር ኃይል ወታደሮች በአሁኑ ጊዜ በሎስ አንጀለስ ይገኛሉ ተብሏል። ይህ ቁጥር በቀደም ተከተል በኢራቅና ሶሪያ ከተሰማሩ 2501 እና 1500 ወታደሮች ይበልጣል ነው የተባለው። ውድ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው አዳዲስ ጉዳዮች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በአዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካም ሁሉ ተመኘን።